ነገር ምንድነው ብሎ ብዙ ሰው እየጠየቀኝ ነው ምንም የተፈጠረ ነገር የለም ለምሳሌ ሃይሚ ያሟታል ሃይሚ ለመታመም ነው ምክንያት እንትና ነው ማለት አይቻ ሃይሚ ያመማት አላህ ያፍ ያርጋት ዱዓን ጸሎት ነው ማድረግ ያለባችሁ ጠንካራ ሴት ነች ሃይሚ የኛን እገዛ የኛን ማሽቃበጥ ማትፈልግ ሰው ናት ከዚህ በፊት ደጋግማ ሳይታለች ይሄን ነገር ስለዚህ ሐሰን የሃይሚ ጣላት እንዴት ነው የሚሆነው ሃይሚ ማለት እኮ እኔ ታመሜ አሊያም ደግሞ ታስሬ መታ ከፍላይ የምታኖረኝ የምታሳክመኝ ለኔ የምትቆም ሴት እኮ ናት ሃይሚ ማለት ግዴታ በቪዲዮ መምጣት አለባት እንዴ ምንድነው የምትሉኝ ለምንድነው ማተውኝ እኔ እንደሌላው እያለቀስኩ መምጣት አለብኝ ምንድነው የምትሉኝ ምን አርገ ነው የምትሉኝ ሐሰን በብሩኬ ትቀናለህ በምንድነው እኔ ምቀናው በወንድሜ እንዴ እኔ እኮ ስራ ካልሰራሁኝ ቻናሌ 3 ወር ስራ ይሰራል 3 ወር ሙሉ የማይሰራ ቻናል ቁጭ ብሎ የኔ ቻናል ብሩኬ መሰለኝ እኔን የሚያግዘኝ ያለ ስራ አዲስ አበባ መኖር ማለት እኮ ከባድ ነው እኔ ካልሰራው ምንም አልሰራ ከሆነ እቤት ቁጭ ምል ከሆነ የሚያግዘኝ ሰው አለ ማለት ያ ሰው ማን ነው ብሩኬ ነው ሃይሚ ናት ማሂ ናት ከነዚህ ሰዎች ውጪ ሌላ አካል መጥቶ አያግዘኝም እኔ ለምን ካላችሁ የችግራችሁ ጊዜ የሚደርስላችሁ እኮ ወንድማችሁ ነው እኮ ወንድሜ ነው እኔ ባልሰራ የሚጠቅመኝ ብሩኬ ነው ለምንድነው በሱ ምቀናው ሴትዮ ጤነኛ አይደለሽም እንዴ ጤና ከሌለሽ ሄደሽ መታከም ነው መታየት ነው ብሩኬ ሐሰን ጣላት ነው ብሩኬ የሚያህል ሰውዬ እኔ ጣላቱ ከሆንኩ ለምንድነው እኔ የሚጠቅመኝ እኔ ብሩኬ ለጥቅም ከቀረብኩት ደግሞ ብሩኬ የሆነ ነገር ሲሆን መጥቼ ብሩኬ ማንንም እንዳይነካ በየ መናገር ከሆነ መብቴ ነው ወይስ ደግሞ ብሩኬ ወስደህ ልታገባው ነው ምንድነው የምትፈልጉት ከኔ እኔ ወንድ ልጅ ነኝ እኮ